ሰላም እንዴት ናችሁ? ዛሬ አንድ ለመጥፋት ወደ ተቃረበ ህዝብ ነው ድምጽ ማሰማት እንፈልገው። የዓለማችን ታሪክ ስናይ አንዳንድ ማህበረሰቦች ከሚደርስባቸው ጫና የህልውና ችግር የተነሳ ቁጥራቸው ከእለት እለት እያነሰ ይሄዳሉ። ኢትዮጵያ ውስጥ ካሉ ማህበረሰቦች ውስጥ አንዱ ማህበረሰብ በአሁኑ ሰዓት ሄደበት ሁሉ መጠጊያ ያጣ መሸሸጊያ ያጣ ሆኗል። እንደምታውቁት በእኛ ሀገር ብሔረሰቦች የራሳቸውን ወታደር ልዩ ኃይል በሚል አቋቁሞ የኔ የሚሉትን ህዝብ ይጠብቃሉ፣ ያግዛሉ፣ ከአደጋ ይከላከላሉ። ምን ያህል ይከላከላሉ የሚለውን ጥያቄ ውስጥ እናስቀምጠውና ቢያንስ ግን ህዝባቸው እንዳይጨፈጨፍ በሌላ እብሪተኛ በሌላ በጣም ጽንፍ በረንገጠ ኃይል ወይ ደግሞ በጣም ዘረኛ በሆነ ኃይል ጥቃት እንዳይደርስበት የቻሉትን ያህል ይከላከላሉ። መከላከያው እስኪመጣ ድረስ ይከላከላሉ። ይሄን እንደዚህ አይነት እድል በግራም በቀኝም በሰሜን በደቡብ በምዕራብ በምስራቅ እንደዚህ አይነት እድል የሌለው አንድ ማህበረሰብ ጉራጌ የሚባል ማህበረሰብ አለ። ይህ ማህበረሰብ ለምሳሌ ለአብነት አሁን የሚደረገውን ብነግራችሁ በተለምዶ ሶዶ የምንለው የምስራቅ ጉራጌ ከኦሮሚያ የሚያዋስን ቦታ ላይ ነው ያለው። በአብዛኛው ደግሞ ከኦሮሞ ከዛ አካባቢ ካለው ከጨቦ ኦሮሞ በፊት ጨቦና ጉራጌ ከሚባለው ኦሮሞ ህዝብ ጋር በጣም የተቀላቀለ ነው። አይታችሁ እንደሆነ ሬቻ ላይ በጣም ጉራጌኛ እንዴት እንደሚጨፍሩ ኦሮሞዎች አይታችሁ እንደሆነ የዛ አካባቢ ሰዎች ናቸው። ህዝቡ በጣም የተቀላቀለ ነው ማለት ይቻላል። ይጋባል፣ ይዋለዳል። ግን ቢሆንም አይደንቲቲውን ሳይተው ጉራጌነቱን ጠብቆ የሚኖር ህዝብ ነው። እዛ ባለው ህዝብ ላይ በየጊዜው የሚመጡ ማን እንዳሰማራቸው የማይታወቁ ኃይሎች ሰው ይገላሉ፣ ንብረት ይዘርፋሉ፣ ቤት ያቃጥላሉ። በጣም በርካታ ሰው ነው የሞተው በዛ በኩል። በዚህ ወደ በተለምዶ ሰባት ቤት ጉራጌ በምንለው ውስጥ ደግሞ ወደ ወልቂጤ አካባቢ ከሄድን ደግሞ ቀደም ሲል አንድ ላይ የነበሩ ጉራጌ ነን የሚሉ አካሎች ሆነው አሁን ጉራጌ አይደለም የሚሉ የተነሱት እነሱም በዛ አካባቢ ያለው ጉራጌ ላይ የመግደል ንብረት የማቃጠል የማጥቃት እርምጃዎችን ይወስዳሉ። በቅርቡ ፖሊስ ጣቢያ ሳይቀር ጥበቃ ላይ የነበሩ 2 ፖሊሶችን ገለው ከዛ በዛ አካባቢ በሚፈጠሩ ሌሎች ነገሮች ጭራሽ የትራንስፖርት የመስተጓጎል እንደደረሰ የተወሰኑ እንቅስቃሴዎች በግቤ ብርሃ ውስጥ ሁሉ እንዳለ የሚያሳዩ መረጃዎች አሉ። ሌላው በሌላ አቅጣጫ ስንሄድ ከሰባት ቤት ጉራጌ ከሚባለው ውስጥ በተለይ እነሞርና ኤነር ከሚባለው ወረዳ ኤነር የሚባለው አካባቢና እንደጋኝ የሚባለው አካባቢ ከሀዲያ ጋር የሚያዋስኑ ናቸው። እስካሁን በእንደጋኝ በኩል የተፈጠረ ነገር መኖሩን ባልሰማም እነሞርና ኤነር ከሀዲያ ጋር በሚያዋስኑ አካባቢ ቆሴ የሚባል ገበያ አለ። ያ ቆሴ ለኤነር አካባቢ እንደ ከተማ ነው። የኤነር ዋና ከተማ ልንለው የምንችል ነው። ገበያ የሚያሳልጡበት ሁሉ ነገር የሚያገኙበት ቦታቸው ነው። በዛች አካባቢ ከሀዲያ አካባቢ የሚነሱ ጽንፈኛ አካሎች አሁን ብቻ አይደለም ከኢህአዴግ ዘመን ጀምሮ የኢህአዴግ ዘመን አስታውሳለሁ። አንድ ጊዜ ነፍሱን ይማረው አብራር የሚባል መካኒክ ጓደኛ ነበረኝ። ወደዛች አካባቢ መሄድ አለብን ብሎኝ አብሬ ሄጄ በመንግስት ስራ በነበሩ ጊዜ አንዳንድ ነገሮች የራሴን ግንዛቤ ለመውሰድ ሞክሬያለሁ። በሰላም ጊዜ በተፈጠሩ ችግሮች ላይ እንደም እዛ አካባቢ በየአመቱ ሊባል በሚችል ደረጃ ቤቶች ይቃጠላሉ፣ ሰው ይገደላል። ምንድነው ጥያቄው? ወሰን የኛ ነው መሬቱ የሚል ነው ጥያቄው። በህጋዊ አካል የሚሰጡ ውሳኔዎች በኃይል ባላቸው አካሎች ተቀባይነት የላቸውም። እንደ አጋጣሚ ሆኖ በጉራጌ ዞን ውስጥ የሚመደቡት የልዩ ኃይል አባሎች ደግሞ ጉራጌ ከሌሎች ዞኖች ጋር ተደባልቆ የሚተዳደር በመሆኑ በአሁኑ መካከለኛ ምናምን የሚል ክልል አይደል የተሰጠው። በዛ በመካከለኛ ክልል ውስጥ የሚካተቱ ሌሎች ዞኖች አሉ። ከተለያየ ቦታ የተወጣጡ የልዩ ኃይል አባሎች ናቸው እዛ የሚመደቡት። ስለዚህ ግድ የላቸውም ለዛኛው ህዝብ። ምክንያቱም ጉራጌ ራሱን የቻለ የክልል አደረጃጀት ስለሌለው የራሱ ልዩ ኃይል የለውም። የራሱ ልዩ ኃይል ቢኖረው ቢያንስ መከላከያው እስኪመጣ ድረስ ሌሎች ኃይል የተቀላቀለ እርምጃ ሲወስዱበት የመከላከል እድል ይኖረው ነበር።
በየሄደበት ክልል ሁሉ ጉራጌ ላይ አፉን ማይከፍት የለም። ውጣ እንዳላይ እቃ ገዝቶ አልከፍልም፣ በልቶ ጠጥቶ አልከፍልም፣ ምክንያቱም ሀገርህ አይደለም ክልልህ አይደለም የሚባል ህዝብ ነው። በከተሞች አካባቢም ቀበሌ በሉት የተለያዩ የፖለቲካ አደረጃጀት ላይ ያሉ ሁሉ ለዚህ ልማት ገንዘብ አምጣ፣ ለዚህ ገንዘብ አምጣ፣ ለዚህ ለመንግስት ግብር የሚከፍል ህዝብ ነው። አንደኛ ግብር ከፋይ ነው። ከመንግስት ግብር በተጨማሪ ለፓርቲዎች ገንዘብ እንዲያዋጣ፣ ለገበያ ልማት፣ ለገበያ ጥበቃ ገንዘብ እንዲያዋጣ፣ ለፖሊስ መስሪያ ቤቶች ገንዘብ እንዲያዋጣ፣ ለተለያየ ለመከላከያ፣ ለኦሮሞ ብልጽግና፣ ለአማራ ብልጽግና፣ ለደቡብ ብልጽግና እየተባለ እያንዳንዱ የተወከለ ሰው በዛ አካባቢ ገንዘብ አምጣ ብሎ የሚያመናምነው የሚያዳክመው ህዝብ ነው። ሰሚ ያጣ ህዝብ ነው። በሀገር ውስጥ ለፍቶ ሰርቶ የሚኖር ህዝብ ቢሆንም በመንግስት ትኩረት ያልተሰጠው እየተናቀ በሌሎች እየተረገጠ የሚኖር ህዝብ ነው። አንዳንዱ ሳይፈልግ ብሔሩን ይቀይራል ማለት ነው። አሁን እንደምናየው ፕሮቴክሽን ፍለጋ አንዳንዶቹ ኦሮሞ እንደሚሆኑ ነው፣ አንዳንዶቹ አማራ እንደሚሆኑ ነው። ምክንያቱም ፕሮቴክሽን የመኖር ህልውናቸው ጥያቄ ውስጥ እየገባ ነው። ማንም የሚከላከልላቸው አጥተዋል። ዞር ብሎ በዚህ መንግስት ብቻ አይደለም፣ በባለፈው መንግስት ዞር ብሎ የሚያያቸው የለም። ሁሉም መንግስታት ጉራጌን ነው ማዳከም የሚፈልጉት። ዋይ ጉራጌ ምን አረጋችሁ? ስልጣን አልተጋፋ፣ አገር ላስተዳድር አላለ፣ የሚጠበቅበትን ነገር አልከፍልም አላለም፣ መንግስትን አልተቃወመ። መንግስትን ለመጣል ማንኛውም መንግስት ጉራጌ ለመጣል ተንቀሳቅሶ አያውቅም። ምክንያቱም በፖለቲካ ስርዓት ውስጥ ገብቶ መጨማለቅ አይፈልግም። ምክንያቱም ሰርቶ በመኖር እንጂ የአፍሪካ ፖለቲካ አስተማማኝ እንዳልሆነ ገና ከልጅነቱ የሚያውቅ ነው። ማነው ፕሮቴክት የሚያደርገው? ጉራጌ ክልል ስጡኝ፣ በተቻለኝ መጠን ራሴን ላስተዳድር፣ እየጎደለብኝም ቢሆን ቢያንስ ከውጭ ጥቃት ራሴን ልከላከል፣ በራሴ አቅጄ በራሴ እንትን ብዬ ከሌላ ቦታ ስባረር ሰው ላስፍር፣ ራሴን ላስተዳድር ሲል ክልል ተከለከለ። ክልል ከመከልከሉም ጉራጌ የሆኑትን ትንንሽ ታሪክ በመፈለግ ጉራጌ አይደሉም የሚል ጥናት እየተደረገ ጉራጌ የማዳከም ስራ ነው የተሰራ ያለው። ድሮ እኮ ስልጤና ጉራጌ አንድ ላይ ጉራጌ ነበር የሚባለው። ኦኬ ስልጤ ጉራጌ አይደለሁም ማለት መብታቸው ነው። እሺ አሁን ደግሞ ቀቤና የሚባል ማህበረሰብ አለ፣ ጉራጌ አይደለሁም ማለት ኦኬ። ቀጥሎ እዛ አሁንም ሶዶ አካባቢ የሆነ ጉራጌ አይደለሁም የሚሉ ደግሞ ተነስተዋል። ይሄ በመንግስት የፖለቲካ ስትራክቸር እየተደገፈ የሚደረግ ነገር ነው። ሌላው ግን በጣም ሰፊ ነን፣ የኢትዮጵያ ግማሽ ነን እየተባለ ሌላው ማህበረሰብ የራሱ የሆነ ክፍተት የለውም እንዴ? ትንሽ ቋንቋስ ቢሆን ቢግባቡ የቃላት ልዩነት የለውም እንዴ? ጎጀምና ጎንደር፣ ሸዋና ወሎ የተወሰነ ልዩነት የላቸውም እንዴ? ባሌና አርሲ የተወሰነ ልዩነት የላቸውም? ጅማና ሸዋ የተወሰነ ልዩነት የላቸውም? ኦሮሞዎች ቢሆኑ የጉራጌ ሲሆን ግን ልዩነቱን ሰፋ አድርገ እያንዳንዱን አካባቢ በመበጣጠስ ማዳከምና ህልውና እንዳይኖረው የማድረግ ስትራቴጂ የማን ነው? ይሄን ጉራጌ ባልሆንም እናገር ነበር፣ ግን ጉራጌ ስለሆንኩ በደንብ ስለማውቀው ነው ማወራው። ደግሞ በጉራጌ ብቻ ጉዳይ ነው የምናገረው ማለት አይደለም። የኢትዮጵያ ጉዳይ ያልተናገርኩበት የለም። ጉራጌ ነኝ፣ ግን ኢትዮጵያዊ ነኝ። ኢትዮጵያዊነቴ ከጉራጌነቴ ይበልጣል ብዬ አምናለሁ። አንዳንዶች ብሔራችሁ ይበልጥባችሁ የለም፣ ለእኔ ግን ሀገሬ ትበልጣለች። ግን ቢሆንም ያለው ችግር ግን እንደ ዜጋ እንደ አካባቢ ሰው እንደሚያውቅ ማስረዳት አለ። ጉራጌ ፕሮቴክሽን ያጣ ህዝብ ነው። የሚከላከልለት ያጣ ህዝብ ነው። አይዞ የሚለው ያጣ ህዝብ ነው። ራሱን እንዳይከላከል እጁ የተያዘ ሰው ነው። የሆነ ሰው ሲደባደብ በሀገራችን አንዳንድ ሰው ገላጋይ መስሎ ያንተን ቀኝ እጅ ይዞ የሚያስመታ የለም። እንደዛ የሚደረግ ህዝብ ነው። እባካችሁ ማናችሁም ኢትዮጵያውያኖች ጉራጌ እየተጨቆነ መሆኑን ግንዛቤ ወስዳችሁ በመንግስት ላይ ጫና እንድታደርጉ ጥያቄን አቀርባለሁ። ስላዳመጣችሁኝ አመሰግናለሁ። እግዚአብሔር ይስጥልኝ።